Salam family and they not true so officially እንግዲህ welcome to level 4 ብለናል ማለት ነው so አራተኛው ሌቭላችን እንግዲህ ትሬኒንግ ከዚህ ይጀምራል ማለት ነው so በዚህ ሌቭል ላይ እንግዲህ ኪ የምንላቸውን ቶፒኮች እዚህ ጋር ሊስት አድርጌላችኋለሁ እነዚህ just ዋና ሜን ፖይንቶቹ ናቸው ሞር በዲቴል እያንዳንዱ ነገሮች በደንብ የምናይ ይሆናል ማለት ነው በዚህ ሌቭል ላይ ማለት ነው so ከዚህ በፊት እንግዲህ በነበረው ሌቭል ላይ በደንብ ፕራክቲስ አድርጋችሁ ከነበረ ቻሌንጅ ደግሞ ተዘጋጅቶ ከነበረ ደግሞ ያንን ቻሌንጅ ተሳትፋችሁ እዛ ላይ ፕራክቲስ አድርጋችሁ የመጣችሁ ልጆች ካላችሁ እዚህኛው ሌቭል ላይ በጣም ነው አድቫንቴጅ የምትወስዱበት ማለት ነው ምክንያቱም ኦሬዲ ያኛው ፕራክቲካሊ የሆነ ኤክስፒሪየንስ ስላላችሁ ይሄ ሲጨመርላችሁ በጣም ብዙ አሃ ሞመንቶችና ላይክ ብዙ አንሎክ ማድረግ የምትችላችሁ ነገሮች በጣም ይኖራል ማለት ስፔሻሊ ወደ ታይሚንግ በመንገባበት ጊዜ ማለት ነው ሶ ይሄንን just ፕራክቲስ አታረጉ ያንንም ዝም ብላችሁ ቪዲዮቹን አይታችሁ ከሆነ ወደዚህ ሌቭል ያለፋችሁት ስቲል ያው just another information ነው የሚሆንባችሁ ያው ያን ያህል አትጠቀሙት ትችላላችሁ that's why ሁሌ ፕራክቲስ አድርጉ ብዬ ያው እንግዲህ በጣም በተደጋጋሚ የምነግራችሁ ማለት ነው ስለዚህ እነዚህ ነገሮች ሞር ፕራክቲስ ስታረጓቸው ናቸው ወደ ውስጣችሁ የሚገባው ሞር አንደርስታንድ የምታረጉትም ደግሞ መጠቀም የምትችሉት ፕራክቲስ ስታረጉ ነው so that being said እንግዲህ ይሄኛውም ሌቭል በጣም ከናንተ ፕራክቲስ የሚጠይቅ ሌቭል ነው እንዳልኳችሁ እኔ ማሳያችሁ ዳይሬክሽን ነው በዚህ ኮርስ ላይ ማለት ነው so ስትራክቸሩ ባለው መልኩ እንግዲህ ከየት ወዴት እንዴት መሄድ እንዳለባችሁ just አቅጣጫው ነው ማሳያችሁ እናንተ እንግዲህ it's up to you ከዛ በኋላ እዛ ላይ በደንብ ዲፕ ዳይቭ እየገባችሁ ቴስት ያረጋችሁ ሪሰርች ያረጋችሁ right የራሳችሁን ኤክስፒሪየንስ ቢልድ እና ዳታና ኤክስፒሪየንስ ቢልድ ማድረግ የናንተ ፋንታ ይሆናል ማለት ነው ሶ በዚህ ሌቭል 4 ላይ እንደ ኢንትሮዳክሽን ልስጣችሁና just የምናያቸው ነገሮች ቶፒኮቹን ዝም ብዬ ኢንትሮዳክሽን ልስጣችሁ then of course እንጀምራለን በመጀመሪያው ቶፒክ ማለት ነው so the first thing የምናየው እንግዲህ ስለ ዲሊንግ ሬንጅ እና ፕሪሚየም ዲስካውንትስ የምንላቸው ቶፒኮች አሉ በጣም ቤዚክ የሆነ ቶፒክ ነው ግን አንደርስታንድ ማድረግ ያለባችሁ ነገሮች ናቸው ይሄንን ዛሬ ቶፒካችን ስለሆነ በደንብ ዲቴል እናየዋለን ስለ AMD ከዚህ በፊት ሰምታችሁ ማታውቁ ከሆነ ስፔሻሊ ICT ላይ ፋሚሊያር ካልሆናችሁ accumulation manipulation distribution የምንለው ሐሳብ አለ almost every day happen የሚያደርግ ነገር ነው እና ደግሞ ይሄን ነገር አንደርስታንድ ማድረግ በጣም ኢምፖርታንት የሆነ ነገር ነው ማለት ነው አንዳንድ ቦታ maybe the power of stream ሲባል ሰምታችሁት ሊሆን ይችላል ማለት ነው so እዛ ላይም በተወሰነ ዲስከስ የምናረጋቸው ነገሮች ይኖራሉ ማለት ነው ሌላኛው open high low close እና ደግሞ open low high close የምንላቸው ተርሞች አሉ እነዚህ አዳዲስ ተርሞች ሊመስሉ ይችላሉ ግን በጣም ቀላል ነገር ናቸው ማለት ነው ነገር ግን የአንድን ካንድል ፎርሜሽን ቢሄቪየር ለመረዳት የሚያስችለን እንግዲህ በቀላሉ ኢማጂን አድርገን ያንን ነገር ፕሪዲክት ለማድረግ የምንጠቀምባቸው እንደ ኮር ፋውንዴሽናል የሆኑ ሐሳቦች ናቸው እነሱንም እናያለን ማለት ነው then እንግዲህ for the second half of the training time in price ላይ ነው እንግዲህ ፎከስ የምናደርገው ማለት ነው so basically እንግዲህ ቻርት ስታዩ የምታዩት የምንድነው የታይም versus price graph ነው አይደለ ስለዚህ በዚህ በኩል ወደ ላይ ያለው ፕራይስ ነው ከታች ደግሞ ያለን ታይም ነው አይደል ስለዚህ ሁለቱም ትልቅ ፋክተር ናቸው ሶፋር ያጠናን የነበረው የፕራይስ ሙቭመንት እና የፕራይስ ባህሪ ነበር አይደል ስለዚህ ከዚህ በኋላ ደግሞ ከዚህ ሴሽን በኋላ ሞር ስለ ታይምም ደግሞ በደንብ ዲስከስ እናደርጋለን እዚህ ታይሚንግ ስንል የተለያዩ ነገሮች ይኖራሉ ለምሳሌ እዛ ውስጥ ኪል ዞንስ የምንላቸው እና ደግሞ የሴሽኖች ባህሪ የመሳሰሉ ነገሮች አሉ እነሱን ነገሮች እናያለን about daily profiles በጣም ኢምፖርታንት የሚባል ኮንሰፕት ነው እሱንም እናያለን እንደ ኢንትሮዳክሽን ሰጣችኋለሁ እዛ ላይ weekly profile እነሱንም እናያለን ኦኬ ያንዳንዱ ቀን የራሱ የሆነ ባህሪ አለው ሶ እነሱን ነገሮችን በተወሰነ እናያለን then of course economic data እንዴት እንጠቀማለን እና ደግሞ ከዛ ጋር ተያይዞስ ደግሞ ትሬዶችንና ታይሚንጎችን እንዴት አፌክት ሊያደርግ ይችላል የሚሉትንም ነገሮች የምናይ ይሆናል ማለት ነው በዲቴል then of course at last ከዚህ በፊት እንደምናደርገው ነገሮችን እንግዲህ put together አድርገን ደግሞ በተወሰነ ፕራክቲስ ኤክሰርሳይዝ የምናደርግበት ሴሽን ይሆናል ማለት ነው so basically አካሄዳችን እንደዚህ ነው የሚሆነው ይሄንን ያስቀመጥኩላችሁ ሜቢ እናንተም ከስር ሪሰርች ያደረጋችሁ ቀደም ይያላችሁ የምትሄዱም ከሆነ ሞር ለመረዳት ይረዳችኋል ብዬ ስላሰብኩኝ ነው ማለት ነው so ወደ መጀመሪያው ቶፒካችን እንገባለን which is እንግዲህ ዲሊንግ ሬንጅስ የምንላቸው ማለት ነው አይደለ so basically እንግዲህ ዲሊንግ ሬንጅ ስንል ለመረዳት እንዲቀላችሁ አንድ ኤግዛምፕል ልንገራችሁ ሶ አሁን ለምሳሌ ፕራይስ ቀጥታ አይወጣም አይደል ኦር ደግሞ ፕራይስ ወደ ታች ቀጥታ ዝም ብሎ አይወርድም ስለዚህ የሆነ እንቅስቃሴ ሙቭመንት አለው ማለት ነው አይደል ስለዚህ ፕራይስ ከአንድ ዝቅተኛ ፕራይስ ተነስቶ ወደ ከፍተኛ ፕራይስ በሚሄድበት ጊዜ የሆነ ሙቭመንት ይኖረዋል ማለት ነው ራይት ስለዚህ ለምሳሌ ከዚህ ዝቅተኛ ፕራይስ ተነስቶ
ፕራይስ የሆነ ፕሮሚነንት ሃይ እስኪሰራ ድረስ በመሃል እንግዲህ የሆነ ሬንጅ ይኖራል ማለት ነው አይደለ ስለዚህ ሲምፕሊ ያንን ነው በቃ ዲሊንግ ሬንጅ የምንለው ሌላ ምንም ታምር የለውም ሶ አንድ ፕራይስ ያው ከእንደዚህ አይነት ሎ አንድ ፕሮሚነንት ሎ ተነስቶ ለምሳሌ እስከ like ሃይ ድረስ ያለውን ሬንጅ እንግዲህ በዚህ መሃል ያለውን we call it እንግዲህ a dealing range ማለት ነው ሶ አሁን እነዚህን dealing rangeዎች like ምን አይነት ማውጣት አለብን የሚለውን ነገር በደንብ እናያለን ቻርት ላይ ማለት ነው ነገር ግን just a dealing range ማለት ከሆነ ዝቅተኛ ፕራይስ ኢምፖርታንት ከምንለው ዝቅተኛ ፕራይስ እስከ ከፍተኛ ፕራይስ ድረስ ያለው እንግዲህ ሬንጅ ነው ማለት ነው right so ይሄንን እናሰምርና for example ይሄንን ለማስመር ሁለት ነገር መጠቀም እንችላለን ለምሳሌ ፊቦናቺ ሪትሬስመንት መጠቀም እንችላለን okay or ደግሞ ጋን ቦክስ መጠቀም እንችላለን so ጋን ቦክስ ለማግኘት እዚህኛው ጋር ነው የምትገቡት so እቺኛውን ክሊክ አድርጋችሁ እቺ ጋን ቦክስ የምትለዋን ነው ክሊክ የምታረጉት ማለት ነው so እቺን ክሊክ ስታረጉ መጀመሪያ ይመጣላችሁ ሴቲንግ ካልተስተካከለ ሌላ አይነት ነገር ነው ይሄ ተስተካክሏል so ይሄኛውን ሴቲንጉን just በዚህ ገብታችሁ ታስተካክሉታላችሁ ማለት ነው so ለማስተካከል ሴቲንግ የምትለዋን ነው ክሊክ የምታረጉት then እዚች ጋር coordinates የምትለዋን or visibility yes okay so then style ወደሚለው ትገቡና በዚህ ታስተካክሉታላችሁ ማለት ነው እዚህ ጋር ይሉት ክሊክ የተደረጉት ክሊክ ያልተደረጉትን ከዚህ ጋር ቀጥታ ያያችሁት አንዴ ወይ ፖዝ አድርጉትና ይሄንን ታስተካክሉታላችሁ በዚህ ሴቲንግ መሰረት ማለት ነው ኦኬ ሶ ዋንስ ይሄንን ካስተካከላችሁ በኋላ የነበረው እንግዲህ ብዙ ላይኖች ጠፍተው ይሄ ይመጡላችኋል ስለዚህ ዋናው ፖይንቱ ምንድነው ከሆነ ዝቅተኛ ፕራይስ እስከሆነ ከፍተኛ ፕራይስ ዲሊንግ ሬንጅ አይደንቲፋይ ካደረግን በኋላ then በዛ ዲሊንግ ሬንጅ ላይ እንግዲህ ጋናችንን ስናሰምር እዚህ ጋር የሚሰጠን ነገሮች ይኖራሉ ማለት ነው አይደል ስለዚህ የመጀመሪያው ነገር ምንድነው we have this እንግዲህ ፕሪሚየም የምንለው ኤሪያ ይኖረናል ይሄኛው ከላይ ያለው ማለት ነው ኦኬ ይሄኛው we call it a premium እንመጣበታለን then we call this ደግሞ ከዚህ በታች ከ0.5 በታች ደግሞ ያለውን we call this a discount level ማለት ነው ኦኬ እንመጣበታለን እንዳልኳችሁ then መሃል ላይ ያለችው እቺ 0.5 ሌቭል ደግሞ ምን ትባላለች ኢኩሊብሪየም ብለን ሪፈር እናደርጋታለን ማለት ነው አሁን ይሄንን እንዴት ነው የምንጠቀመው ወደሚለው ስንገባ እንግዲህ ፕራይስ በሚንቀሳቀስበት ጊዜ ኮንስታንትሊ ወይ ኤክስፔንሲቭ ይሆናል ወይም ደግሞ እየረከሰ ነው የሚሄደው ማለት ነው አይደል ስለዚህ በዚህ ሬንጅ ውስጥ ፕራይስ በጣም ኦቨር ኤክስቴንድ አድርጎ ኤክስፔንሲቭ የሚባልበት ደረጃ ላይ ሊደርስ ይችላል which is እንግዲህ the premium የምንለው ማለት ነው then discount ደግሞ የምንለው ደግሞ ምንድነው ፕራይስ at least ዲስካውንት የሚባልበት ኤሪያ ወይም ደግሞ ለመግዛት ፌር የሆነበት ኤሪያ አካባቢ የምንለው ደግሞ call it the discount level ማለት ነው so ይሄ ሌቭል ምንድነው usually እንግዲህ ይሄንን ዲሊንግ ሬንጅ ካሰመርን በኋላ ከ50% በታች ያለው usually ዲስካውንት ሌቭል ተብሎ ሪፈር ይደረጋል above the 50% ከሆነ ደግሞ ያለው ፕሪሚየም ሌቭል ተብሎ እንግዲህ ሪፈር ይደረጋል ማለት ነው at first maybe ትንሽ ሊያስቸግራችሁ ይችላል ነገር ግን ሞር ኤግዛምፕል በመናይበት ጊዜ ሞር እየቀለላችሁ ይመጣል ሶ አሁን እዚህ ጋር እንደምታዩት ኦፍ ኮርስ በዚህ ሬንጅ ውስጥ በመሃል ደግሞ ያሉ ብዙ ሬንጆች ሊኖሩ ይችላሉ አይደል ለምሳሌ for example እዚህ ጋር እንደምታዩት ፕራይስ እዚህ ጋር ዝቅተኛ ፕራይስ ሰርቷል then again እዚህ ጋር ደግሞ ከፍተኛ ፕራይስ አለን ስለዚህ በዚህ በመሃልም ደግሞ ምን አለ ሌላ ሬንጅ ይኖረናል ማለት ነው አይደል ስለዚህ again አሁንም ደግሞ በመናይበት ጊዜ እዚህ ጋር ዝቅተኛ ፕራይስ አለን እዚህ ጋር ከፍተኛ ፕራይስ አለን እንግዲህ again ሌላ ሬንጅ ይኖረናል ማለት ነው አይደል ስለዚህ በአንድ ትልቅ ሬንጅ ውስጥ በመሃል ብዙ አይነት ሬንጆች ሊኖሩ ዲሊንግ ሬንጆች ሊኖሩ ይችላሉ ማለት ነው ሶ የትኛውን እንደምንወስድ የመሳሰሉ ነገሮች እናያለን ግን በመሃል ያው እንዳትደናበሩ ነው ከየትኛው ልሰድ ምናምን የሚለው ነገር ምክንያቱም ያው በአንድ ትልቅ ሬንጅ ውስጥ በጣም ብዙ ሬንጆች ሊኖሩ ይችላሉ once experienced እየሆናችሁ ስትመጡ እና ደግሞ ሞር የምትፈልጉት ነገር ላይክ ለምንድን ነው ያንን ፐርፐስ የምትሰሩት አናሊሲሱን የሚለው ነገር እዛ ላይ ዲፔንድ ያደርጋል የትኛውን ሬንጅ እንደምትመርጡ ማለት ነው ኦኬ ሶ እሱን በተወሰነ በኤግዛምፕል የምናየው ይሆናል ማለት ነው ሶ ግን አሁን ቤዚካሊ ይሄ እንዳልኳችሁ የሚጠቅመን ለምንድን ነው ለምሳሌ ለመግዛት ከሆነ የምንፈልገው ፕራይስ ይቀጥላል ብለን ከሆነ የምናስበው ከዚህ ሬንጅ ለምሳሌ ፕራይስ for example ትንሽ ደግሞ ሪትሬስ ያደረገ ነው እንበል ማለት ነው ስለዚህ ይሄንን አንድ አሴት ለመግዛት the best possible area ብለን ሪፈር የምናደርገው is the discount level ማለት ነው አይደል ስለዚህ ዲስካውንት ሌቭል ላይ እንግዲህ ፕራይስ ከኢኩሊብሪየም በታች ወይም ደግሞ ኢኩሊብሪየም አካባቢ ላይ ያሉ ሌቭሎችን ማየት ይኖርብን ይችላል ማለት ነው ነገር ግን the best possible buying opportunity የሚመጡት usually
ፕራይስ ዲስካውንትድ ሲሆን ነው ማለት ነው። ያ የሚሆንበት ምክንያት ለምንድነው? አንደኛ እንደ ትሬደር the best የሚባለውን አራር የምናገኘው from a discount level execute ስናደርግ ነው ማለት ነው። ኦኬ እና ደግሞ አጌን ጥሩ አኩሬሲም ደግሞ የሚኖረን ዲስካውንት ሌቭል ውስጥ በመንገዛበት ጊዜ ነው ማለት ነው። አኩሬሲያችንም ይጨምራል then አራራችንም ይጨምራል ማለት ነው ራይት። ስለዚህ ለምሳሌ አራር በማለት ነው ለምሳሌ አንድ ሰው ሎንግ መግባት ቢፈልግ እዚህ አካባቢ ሎንግ መግባትና which is እንግዲህ ትልቅ ሪስክ ይሰጣል። ታርጌቱም ደግሞ ምናልባት እችኛዋ ጋር ሊሆን ይችላል ማለት ነው አይደል። in terms of risk to reward ስናየው በጣም እንግዲህ ትንሽ ነው። ነገር ግን ሞር ወደ ዲስካውንት በተቃረበ ቁጥር ኢንትሪያችን አራራችን ሞር አሪፍ እየሆነ ይመጣል። then ያን ትሬድ ደግሞ በጥሩ መልኩ እንግዲህ ኤክስኪዩት የማረጋችንም ቻንሳችን በጣም ከፍ ይያለ ይመጣል። so that's why ይሄ እንግዲህ ኮንሰፕት በጣም ኢምፖርታንት የሆነበት ምክንያት ማለት ነው አኩሬሲያችን ይጨምራል አራራችንም አሪፍ ያደርጋል ማለት ነው። so more በኤግዛምፕል ቻርት ላይ ደግሞ እንየው። so for example ይሄ የምታዩት እንግዲህ GJ British pound against እንግዲህ Japanese yen chart ነው ማለት ነው። okay so basically መጀመሪያ እንግዲህ ስናይ prominent የሆኑ ሃይ እና ሎዎችን ማውጣት እንችላለን። እዚህ ጋር አሁን በጣም ብዙ ሃይ ስዊንግ ሃዮች አሉ እና ደግሞ ብዙ ስዊንግ ሎዎችም አሉ አይደል። so አሁን ኖርማሊ የምናረጋው ነገር ምንድነው? አንድ ተለቅ ያለ ሬንጅ እንፈልጋለን ማለት ነው አይደል። of course ይሄ አሁን የ4 hour chart ነው። የዊክሊ የ1 hour የዴይሊ ምናምን ብለን ከፋፍለን ከዛ ጀምሮ የሰራነው የሆነ አናሊሲስ ሊኖር ይችላል። then price okay ይሄንን ትሬንድ ይዞ ሊቀጥል ይችላል ብለን አስዩም የምናረጋው ነገር ሊኖር ይችላል። ያው እንዳልኳችሁ ይሄ ኦሬዲ ያለንን አናሊሲስ ሞር የሚጠቅም ነገር ነው። ኦኬ ማለት ላይክ ይሄ ለብቻው ትሬድ ለመውሰድ ብቻ የምንጠቀምበት ነገር ሳይሆን ኦሬዲ ከሰራነው ነገር አናሊሲሶች ጋር እንደ አጋዥ የሚጠቅመን ነገር ነው ማለት ነው። ኦኬ so basically let's say for example this is a range ብለን እንውሰድ። እዚህ ጋር እንግዲህ ለዋለን እንግዲህ we're currently price እዚህ አካባቢ ነው ብለን እስቲ እናስብና for example እዚህ ጋር ካት እናድርገው። okay so now when it comes to this እንግዲህ price currently ያለን already እንግዲህ in between this ምን አለ ለምሳሌ ይሄንን high እንውሰድ። okay ይሄንን high እንውሰድና እንግዲህ currently ቀረብ ብሎ ካለው አንድ ሃይ ይሄንን ሃይ ለምን እንደወሰድኩኝ ወደፊት እናያለን ስለ ስዊንግ ሃይ አይነቶች በመናወራበት እንግዲህ ወቅት ማለት ነው። at least የሆነ ሃይ የወሰደ ሃይ ስለሆነ ማለት ነው ለዛ ነው ይሄንን actually ወሰድኩት። so anyways በዚህ እንግዲህ ሬንጅ ውስጥ በዚህ ዲሊንግ ሬንጅ ውስጥ እንግዲህ above this we are in premium እንግዲህ below this we are in discount ብለን እንግዲህ assume እናደርጋለን ማለት ነው አይደል። of course within this range ደግሞ of course ይሄንን በመንሰራበት ጊዜ ደግሞ ለምሳሌ ያክል እንዳልኳችሁ on a daily ምናምን ደግሞ ሬንጁን ብንሰራው ኖሮ ከዚህኛው ሬንጅ ኦኬ እዚህ ሃይ ደርሶ እስከመጣበት ሬንጅ ድረስ በመንወስድበት ጊዜ ፕራይስ ምንድነው above this premium ላይ ነው below this it's in discount ማለት ነው አይደል። ስለዚህ በዚህ ትልቁ ሬንጅ ውስጥ መልቲፕል ሬንጆችን ማውጣት እንችላለን። ነገር ግን እኛ የሰራነው እንግዲህ ፕራይስ እንግዲህ ቡሊሽ ሲናሪዮን ይቀጥላል ብለን አስዩም አድርገናል እንበል ሃየር ታይም ፍሬም ስንሰራ። ሶ በዚህ ሃየር ታይም ፍሬም እንግዲህ ሬንጅ ውስጥ ፕራይስ currently ዲስካውንት ውስጥ ነው ያለልን ማለት ነው አይደለ። ይሄ ትልቁ ቦክስ የምታዩት ኦኬ እቺኛውን ለጊዜው ቀን እንደዚህ እናርጋትና እዚህ ትልቁ ቦክስ ውስጥ ስታዩ በቃ we are in discount ማለት ነው አይደለ። ስለዚህ ለመግዛት ከፈለግን እንግዲህ ጥሩ ኦፖርቹኒቲ ሊኖረን የሚችለው ኢን ዲስካውንት ነው ብያችኋለሁ አይደለ። ሶ እዚህ ኢን ዲስካውንት ውስጥ የምናያቸው ነገሮች ይኖራሉ አይደል። ፎር ኤግዛምፕል ለምሳሌ ያክል እንዳልኳችሁ ይሄ ተጨማሪ ነገር ነው ብያችኋለሁ ኦሬዲ ከነበረን ነገር ጋር። ለምሳሌ እስካሁን በተማርነው ነገር ብናይ ፕራይስ እዚህ ጋር ለምሳሌ ስትራክቸር ሺፍት አድርጓል ራይት። ስለዚህ ስትራክቸር ሺፍት ያደረገው ኢን አ ዲስካውንት ኤሪያ ነው። ፎር ኤግዛምፕል ግን እዚህ ጋርም ደግሞ ስትራክቸር ሺፍት አድርጎ ነበር ራይት ሂር ስትራክቸር ሺፍት አድርጎልን ነበር። ነገር ግን ፕራይስ ወደ ላይ ትንሽ ብሬክ አድርጎ ኢቨንቹአሊ ግን ሎወር ሎ እየሰራን የመጣው ማለት ነው አይደል። ስለዚህ ለምንድነው ግን ይሄ we are already in premium ማለት ነው። ፕራይስ is already ከዚህ ሬንጅ በመናይበት ጊዜ ኦኬ in a higher time frame range ፕሪሚየም ላይ አካባቢ ነው ራይት። ስለዚህ ይሄንን more less probable ያደርገዋል። of course yes በተወሰነ ብሬክ አድርጎ ቀጥሎ ሄዶ ነበር ግን further እነዚህን ሃዮች ሊወስድ አልቻለም ወይም ፎሎ ስሩ ሊኖረው አልቻለም ማለት ነው አይደለ። ስለዚህ ብሬክ ዳውን አደረገ then finally በዚህኛው ሬንጅ ዲስካውንት ውስጥ ገብቶ እንግዲህ
after that ዲስካውንት ከገባ በኋላ ስትራክቸር እዚህ ጋር shift አደረገልን ማለት ነው አይደለ ስለዚህ ይሄንን እንግዲህ እዚህ ጋር ዲስካውንት ጋር ጠብቀን ይሄንን በዚህ መልኩ ማየታችን አንደኛ የተሻለ አራር ይሰጣናል ማለት ነው አይደለ ስለዚህ ወደ እነዚህ ሃዮች ኤክስፔክት የምናደርግ ከሆነ ከዚህ ጋር ብንገባውና ከዚህ ጋር ብንገባው እኩል አራር አይደለም አይደለ ሞር ደግሞ ፕሮባብሊ ይሆናል አሁን ይሄንን እንዳልኳችሁ ሃየር ታይም ፍሬም ኦሬዲ ቡሊሽ ነው ብለን አስዩም አርገን ነው እንግዲህ የመጣ ነው ማለት ነው አይደለ ናው በዚህኛው ሪሰንት ሬንጅ ደግሞ ከረንትሊ ባለው እንግዲህ የፕራይስ ትሬንድ ይሄንን ሬንጅ መውሰድ እንችላለን ሶ ይሄ ሬንጅ ቴክኒካሊ ስቲል ኦፍ ኮርስ ይሄኛውም we are in discount ማለት ነው አይደለ ማለትም ገና ፕራይስ እንግዲህ above the 50% level ሁላ ሪትሬስ አላደረገልንም ማለት ነው አይደለ ናው እስቲ ፕሌይ እናድርገውና በመሃል ያሉትን ሬንጆችም ሲሚላርሊ ትራክ ያደረገን እንሄዳለን ማለት ነው ሶ እዚች ጋር ለምሳሌ የምናያት ነገር ምን አለች እቺን ታይምስ got so I think እቺን ሪቴስት አርጋ ነው ሄደች ይመስለኛል ያ ሶ እቺ ጋር ብሬከር ቴስት አርጋልን ነው የሄደችው ራይት ስለዚህ ያው ሶ ፋር ያያችኋቸውን ነገሮች በዛው ፕራክቲስ እንድታረጉ በሚል ነው ራይት then ከዚህ በኋላ እንግዲህ ስትራክቸር shift አድርጎ ከዚህ ዲስካውንት ሌቭል እንግዲህ እየወጣ ወደ ላይ የሚሄድበት ዳይሬክሽን ላይ የሚሰራው ደግሞ ሬንጆች ይኖራሉ ሶ አሁን ይሄ በሚሄድበት ወቅት እስኪ ለምሳሌ ይሄ ኢንትሪ ካመለጠን እንዴት አድርገን ኢንቮልቭ ማድረግ እንደምንችል አሁን ያተጠቀምነው ኮንሰፕት ተጠቅመን ማለት ነው ይሄ የዲሊንግ ሬንጁን ማለት ነው ሶ እሱን ጀስት ትራክ ያደረግን ፎሎ እናድርገው እስቲ ፕራይስን ፎር ኤግዛምፕል ሌትስ ሴይ ፕራይስ እዚህ ጋር ስትራክቸር ለምሳሌ ብሬክ አድርጎ የሄደበት ታይም ይኖራል ራይት ስለዚህ እዚህ ጋር ከፍተኛ ፕራይስ ሰጥቶን ነበር ራይት ስለዚህ ለምሳሌ ይሄንን ሪትሬስመንቱን እንግዲህ ቢሎ ደ ዲስካውንት ሌቭል ያሉን ነገሮችን አይተን ልንገባበት እንችላለን ማለት ነው አይደል ስለዚህ አሁን ዲስካውንት መሆኑ ብቻ ደግሞ ሳይሆን እዛ ዲስካውንት ላይ ምን ነገሮች ይኖራሉ ብለን ስናስብ ፎር ኤግዛምፕል እዚህ ጋር ምን አለ we have an order block here ማለት ነው አይደለ ስለዚህ እነዚህ ነገሮች ሞር የበለጠ በዚህ መልኩ መጠቀም እንችላለን ማለት ነው ኦኬ ስለዚህ ለምሳሌ ፕራይስም አሁን እየቀጠለ አንድ የሆነ ሬንጅ ሲሰራ ኦኬ ያንን ሬንጅ ደግሞ ትራክ ማድረግ ይቻላል ማለት ነው ኦኬ ፎር ኤግዛምፕል እዚህ ጋር another range ሰርቷል right we have this low here እዚህ ጋር ደግሞ የሆነ ሃይ ነገር አለ እዚህ በመሃል ይሰራው ነገር ካለ it didn't እንግዲህ ወደ ኢኩሊብሪየም ሪቴስት ሳያደርግ ከዛው ተመልሷል እዚህ ጋር እንግዲህ ቴስት ያደረገው ነገር አለ ወደፊት የምናየው ነገር ይኖራል ማለት ነው ሶ እስቲ አሁን አዲስ ሬንጅ ደግሞ እየሰራ ነው we will see ደግሞ ይሄንን ሬንጅ ደግሞ ትራክ እናደርገዋለን ማለት ነው ከዚህ እንጀምር this low price እየቀጠለ ማለት ነው yes ስለዚህ here እንደውም ይሄ ሞር ዲፐር የሆነ ሪትሬስመንት አለው ወደ ዲስካውንት ማለት ነው ፕሮባብሊ ይሄ የዜና ዊክ ነው የሚሆነው most likely ግን also we have smaller time frame ላይ ገብተን ቼክ ብናደርግ የተወሰነ ኦርደር ብሎኮች የመሳሰሉ ነገሮች ይኖሩናል ማለት ነው እዚህ ጋር እንደዚህ ዲፕ ሪትሬስ ያደርግ now እነዚህ ሪትሬስመንቶች ከአሴት ወደ አሴት ይለያያል አንዳንድ አሴቶች 50% አካባቢ ብቻ ሪትሬስ የሚያደርጉ አሉ አንዳንዶቹ ደግሞ ላይክ ሞር ዲፐር የሆነ ሪትሬስመንት የሚኖራቸው ደግሞ አሴት ክላሶችም ይኖራሉ ማለት ነው እሱ እንደ አሴቱ ባህሪው ይወስናል ሶ አሁን ይሄንን just ትራክ ያደረግን ብንቀጥል ኦኬ here check አይሰጥቶ then ወደ ዲስካውንት ድሮፕ አድርገን እዚህ ጋር እንዳልኳችሁ ሌቭሎች ይኖራሉ we also have this order block ቴስት የተደረገ አይመስለኝም እሱ ያ ቴስት ተደርጓል እሱ so we have this order block here okay እዚህ ጋር fair value gap overlap ያደረገች order block ናት right so at a discount level ነው ይመጣልን okay ስለዚህ እነዚህ ነገሮች በደንብ ኦቨርላፕ ያደረጉ ታይም ላይ
እንግዲህ ሞር ፕሮባብል አራራችንም ሞር ከፍ ያለ ይሆናል ማለት አሁን ይሄንን ቀስ ያለን ትራክ ያደረግን ልንሄድ እንችላለን ማለት ነው ራይት ስለዚህ ይሄ አድቫንቴጁ ምንድነው እንግዲህ ፕራይስ ከዚህ ከትልቁ ሬንጅ ዲስካውንት ላይ ነው ያለነው አሁን እንደውም ሞር ወደ ፕሪሚየሙ እየተቃረብን ያለነው ማለት ነው ሶ አሁን ይሄ እንግዲህ for the buy opportunities ነው for the sell opportunitiesም ደግሞ ሲሆን ሲሚላር የሆነ ነገር ነው ስለዚህ the best sell opportunities ደግሞ የሚመጡት ዲስካውንት ላይ ሳይሆኑ የት ላይ ነው ፕሪሚየም ሬንጁ ላይ ነው ማለት ነው አይደለ ስለዚህ ፕራይስ ሞር በጣም ወደ ላይ እንግዲህ continuously ሃይ በሚሰራበት ጊዜ at the highest end of the range ማለት ነው ለምሳሌ ከዚህ ከ50% በላይ ሲሆን ሞር ሴል ለማድረግ ኦፖርቹኒቲ ይኖራል ማለት ነው ራይት ስለዚህ ያ ነው for example ለማየት ያክል ማለት ነው ይሄንን ትልቅ ሬንጅ መውሰድ እንችላለን ስለዚህ ፕራይስ for example ከዚህ ሬንጅ ከዚህ ወደ ታች ድሮፕ ያደረገበትን ለምሳሌ ብናይ ማለት ነው ይሄንን እንደ ሬንጅ ብንወስድ for example let's say bearish የሆነ ሞመንተም አለን ብለን የምናስብ ከሆነ ማለት ነው ራይት ፕራይስ once እቺን እንዳታንጣጣላችሁ ስለዚህ ፕራይስ ከዚህ ድሮፕ ካደረገ በኋላ ኢቨንቹአሊ ወደ ዚኛው ፕሪሚየም ሬንጅ መጥቷል አይደል ስለዚህ ከዚህም ተመልሶ አገኝ ይቀጥላል ብላ ለምሳሌ ኤክስፔክት የምናደርግ ከሆነ እዚህ ሌቭል ላይ which is premium ከገባ በኋላ ሴል ኦፖርቹኒቲዎች ለመፈለግ ሞር ፕሮባብል የሆነው እነዚህ ናቸው የሚሆኑት ማለት ነው ራይት ለምሳሌ እዚህ አካባቢ ላይ ሴል ለማድረግ ብንሞክር ያው ዲፕ ዲስካውንት ላይ ስለሆነ ፕራይስ በተወሰነ ስቶፕ ሎስ ትሪገር የመደረግ ቻንሱ ከፍተኛ ነው የሚሆነው እና ደግሞ አራራችንም ደግሞ ያን ያህል አትራፊ የሆነ አራር አይሆንም ማለት ነው ለምሳሌ ግን ፕሪሚየም ሬንጅ ላይ ሲሆን ደግሞ ፕራይስ ሞር እንግዲህ ጥሩ አራርም ጥሩ ፕሮባቢሊቲ ይኖረዋል ማለት ነው ሶ ይሄንን ሞር እንግዲህ ኤግዛምፕሎችን ዩቲዩብ ላይ ሰርች ማድረግ ትችላላችሁ እና አገኝ ደግሞ ሞር እየተጠቀማችሁትም ስትመጡ እንዳልኳችሁ የትኛው ሬንጅ ነው ፒክ መደረግ አለበት የሚባለው ነገር it depends ለምን ፐርፐዝ እንደፈለጋችሁት ያንን ነገር ከምን አይነት አናሊሲስ ከምን አይነት ባክግራውንድ እንደመጣችሁ እንግዲህ እናንተ ላይ ማተር ያደርጋል ማለት ነው ስለዚህ just እኔ ቤዚክ አጠቃቀሙን ካሳያችሁ ሞር ራሳችሁ ደግሞ ዩቲዩብ ላይ ሌሎች ነገሮች ላይም ሰርች አድርጋችሁ ቢልድ አፕ አድርጉበት ኦኬ ቢልድ አፕ የምታረጉት ነገር ምንድነው ሬንጁን እንዴት ነው የምታሰምሩት የትኛው ሬንጅ ፒክ ላድርግ ኦኬ ከሃየር ታይም ፍሬም ጀምሮ ያለ አሁን ገና ስለ ናሬቲቭ ምናምን አላወራንም ሶ እነሱን ወደፊት ስንጨማምር ደግሞ ከዛ ጋር ያያያዛችሁ ትመጡና ሶ ፋር የተማራችሁትን ነገር ደግሞ አንድ ስቴፕ ይሄንን ደግሞ አፕላይ አድርጋችሁ ዲስካውንቶች ላይ ኤክስኪዩት ለማድረግ ወይም ደግሞ ፕሪሚየሞች ላይ ኤክስኪዩት ለማድረግ ሴል ከሆነ ወደ ደግሞ ባይ ማድረግ የምትፈልጉ ከሆነ እንደ አንድ ኮንፍሉዌንስ ወይም እንደ አንድ አጋዥ ነገር ትጨምሩበታላችሁ ማለት ነው ሶ ሞር ፕራክቲስ ባደረጋችሁት ቁጥር ያው ሞር እየጠቀማችሁ ይመጣል ማለት ነው ሶ እንግዲህ the keyword እዚህ ጋር ምንድነው ፕራክቲስ ማድረግ ነው ማለት ነው ሶ ይሄን ይመስላል እንግዲህ ፕሪሚየም ዲስካውንትስ ዲሊንግ ሬንጅ የመሳሰሉ ነገሮች እንዳልኳችሁ ከሌሎች ነገሮች እናንተ ሞር ጨምሩባቸው ማለት ነው